አሰላሙ አለይኩም ውዶቼ፣ እንዴት ናችሁ? ደህና ናችሁ ወይ? የኔ ቤተሰቦች፣ እቺ እህቴ ናት፣ አስቴር ትባላለች። ዩቱብ መስራት ትፈልጋለች እና ሰብስክራይብ አድርጓት፣ አበረታቷት። ኢንሻአላህ አሪፍ አሪፍ ነገር ይዛላችሁ ትመጣለች እና አበረታቷት። አንቺ ዩቱብ ለመስራት አበረታቱኝ በይ። አበረታቱኝ ዩቲዩብ ጓደኞቼ፣ ወንድሞቼ፣ እህቶቼ እንደምን አላችሁ? ያው እኔ እንግዲህ አዲስ ነኝ። አዲስ ሲገባ እንግዲህ ይደናገራል። ያው አዲስ ሆነን ደግሞ አንቀርም። እኛም እኮ ከፍራዶ የጀመረው ያው ጓደኛዬ ደግሞ በጣም ጥሩ መልካም እህት አግኝቻለሁ። በጣም አመሰግናለሁ። እኔ አልሰራም ብላትም እሷ ትሰራለሽ፣ ሁሉም ነገር ይቻላል፣ መቅረብ አለብሽ ብላኛለች። አመሰግናለሁ። በመጀመሪያ እሷን በጣም አመሰግናለሁ። ወደዚህ እንድመጣ ያበረታታችን እህቴ ስለሆነች ያው በይበልጥ ደግሞ እግዚአብሔር ፈቃዱ ከሆነ እንገናኛለን። በብዙ ነገር ጥሩ ጥሩ ነገር ይዘን እንመጣለን። እኛ እንግዲህ ቡታጀራን እናሳያቸዋለን ማለት ነው እህቶች ወንድሞች። እና ያው ፍላጎት ስላላት ብዙ ሰው በውስጡ ፈልጎ ይፈራል። እንዴት ምን ብዬ ካሜራ ፊት አወራለሁ ምን አቀርባለሁ ምናምን። ራሱ እንደዛ ነበርኩኝ መጀመሪያ። አሁን 5 ወር ነው ከጀመርኩና ዛሬ 5 ወር ተጀመር በጣም እየፈራ ውስጤ ግን ፍላጎት ስላለው እየፈራው ወጣሁና ከምንም ነገር ጀምራችሁ መስራት ትችላላችሁ። የመዳም ቅመሞች እናንተም ዩቲዩብ ክፈቱ፣ እርስ በራሳችን እንበረታታ፣ ሰብስክራይብ እንደራረግ፣ ሁሌ የሰው ቤት አናሳድግ፣ ሁሌ ሌሎችን እያፈመስን ላያችን ላይ እና ዩቲዩብ ይከፍላል። ወላሂ እዚህ ስትመጡ ስራ ብታጡ ምን ብትሉ ዩቲዩብ ስላላችሁ በስልካችሁ ስለሆነ በቃ የምትሰሩትንም ስራ መቅረጽ ትችላላችሁ። ምንም ነገር የኔ ቪዲዮ ማየት ትችላላችሁ ማለት ነው። ከዛ ይከፍላችኋል። በወር 10,000 ብር 20,000 ብር ቢከፍላችሁ እዚህ ማን ይሰጣል? 10,000 ብር ማንም ሰው አይሰጥም። እዚህ ስትመጡ ነው የሚገባችሁ። እና ለ10,000 ብር ብዬ ቪዲዮ አልወጣም ለ20,000 ምናምን የምትሉ ልጆች አላችሁ። እዚህ ስትመጡ ነው የምታውቁት። ከመዳም ቤት ስትወጡ ነው መቼም ምን ነበረ አንቺ አውሪ። ደስ ብሎኛል። እውነት ነው። ያው የብሩን ነገር ብቻ ሳይሆን ማሰብ ያለብን ስራ በቃ አንድ ሴት ማለት ነው። አንድ ሴት ስራ አለኝ ስትወጣ ሚዲያ ላይ መናገር ስትችል እና ደግሞ ብዙ ጊዜ እኛ ኢትዮጵያኖች በሰው ሀገር ነው ፍቅራችን። ሀገር ላይም ገብተን እንዲህ ተቃቅፈን ሀገራችን ብናሳድግ በቃ መልካም። እንዲህ ደካማ እህቶቻችን መስራት እየፈለጉ ቤት የቀሩ ነው። አሁን ሲስተሬ ትሰራለች ግን ስሪ ትለኛለች። እንዴት ብዬ ልስራ? በቃ እንዴት ነው መስራት የሚቻለው? እንዴት ነው የምናገረው? የሚሰራ ሰዎች ደግሞ እኔ ብቻ ልብላ አትበሉ። ራሳችሁ እናንተ አይደለም ለሰው አንዳንድ አሉ ወላሂ እዚህ ቡታጀራ ራሱ ትቦጭቃላችሁ። ሰሞኑ ቆይ ልቦጭቃቸው ይስቅር። እኔ ብቻ ልብላ፣ እኔ ብቻ ነኝ አዋቂ። በዩቱብ ላይ ፌመስ ሚዲያ ላይ ፌመስ ስለሆናችሁ ዩቱብ ነው የሚከፍለው፣ እናንተ አይደለም የምትከፍሉት። የዩቱብ ካምፓኒ ነው አይደል የሚከፍለን። ደግሞ በሰራን ልክ ነው የሚከፍለን እንጂ ከእናንተ ጋር ስለታየን ወይም እናንተ የሆነ ነገር ስለረዳችሁን አይደለም። የሆነ ቀን ልትረዱን ትችላላችሁ። ብትረዱንም ገንዘባችን ከፍለን ነው፣ በነፃ አይደለም። ስለዚህ ምን አለ እንደዚህ አይነት መስራት የሚፈልጉ እህቶቻችን። እኔ አሁን ገና ነኝ 10,000 ራሱ አልገባውም፣ ግን አልሐምዱሊላህ እየቆጠረልኝ ነው፣ ከፍሎኛልም። ግን ከስር ስሬ መስራት የሚፈልጉ እህቶችን ክፈችልኝ ካሉኝ ከፍትላቸዋለሁ። አብረን ስራ ካሉኝም አብራቸው እሰራለሁ። በእነሱ በሰራሽ እኮ ነው የሚከፍልሽ፣ እኔ አይደለም የሚከፍልሽ፣ ዩቱብ ካምፓኒ ነው የሚከፍላትና ለምን እንመቃኛለን? ብዙ የሚመቃኙ እህቶች አሉ። ክፈችልኝ ስንላቸው ስለ ዩቱብ ስንጠይቃቸው የሆነ በቃ ራሳቸው ሀረካት የሚሰሩ አሉና እንደዛ አትሁኑ እና እህቴን አበረታታት። ኢንሻአላህ ጥሩ ጥሩ ነገር ይዛላችሁ ትመጣለች። አብረን እንሰራለን ኢንሻአላህ እና አበረታታት። ምትይው ነገር አለ? ደስ ብሎኛል። እኔ ዛሬ ወደዚህ በመምጣቴ በጣም ደስ ብሎኛል። እንዲህ ያለ ደግሞ እህት በማግኘቴ በእውነት በጣም ታግሻለሁ። እህቴ በቃ 5 ዓመት ብዙ ነው ለኔ። ስሪ፣ ጠንክሪ፣ እስኪ እንደውም የሰው ሀገር እንደምን ትመኛለሽ? ብትሰሪ ደስ ይለኛል ምናምን እያለች ታበረታታኛለች። ግን አጠገቤ ስላልሆነች ግን ግራ ግብት አለኝ። በቃ አሁን ራሱ ስለ እውነት ነው ሂጂ ተብዬ ተገፍቼ ነው እህቴ ጋር የመጣሁት ማለት ነው።
እንደውም ሂጂ ስትለኝ በቃ እደበቃለሁ፣ ስልኬን እዘጋባታለሁ እህቴ ጋር። እኔ እንዴት ብዬ ዩቲዩብ ላይ የምወጣው? ዩቲዩብ ራሱ የሚለው ቃል ራሱ ለእኔ ከባድ ይሆንብኛል። ግን እንደዚህ አይነት እህት ስላገኘሁኝ በጣም ደስ ብሎኛል። ባልሰራም ገንዘብን መከፈሉ ሳይሆን አብሽር፣ አብረን እንሰራለን፣ አብረን እናድጋለን። ደግሞ ዩቲዩብ ለሚከፍለን ነገር እኔ እኮ አልከፍልሽም። ዩቲዩብ አይ መከፈሉ ሳይሆን ኢትዮጵያዊ የሚባለውን የምንባለው ብዙ ጊዜ በቃ ሰው ሀገር ላይ ነው የምንዋደደው። ስለ እውነት ነው። እኔም የሰው ሀገር ሰርቻለሁ፣ እግዚአብሔር ይመስገን አይቼዋለሁ የሰው ሀገርን። ግን እንዲህ ሀገራችን ላይ ገብተን ብዙ እህቶች መስራት የሚፈልጓሉና የከሌ ታውቃለች የከሌ ጠይቋት ምናምን ሲባሉ ስልክ ራሱ አያነሱ። ለስራ መስለው አንድ ያነሱና እንደዚህ ጠይቋቸው መልሰው ያነሱ። ለብሎክ ነው የምትደረገው። ለአሜት አይሆንና አንዷን ሄጄ ሳናግራት ማለት ነው እንዲህ አለች። ይሄ አረብ ሀገር ወንድምና እህት ያላችሁ ዩቲዩብ ቡታጀራ ላይ ይሰራል እየተባላችሁ ዝም ብላችሁ ትጎተቱና ዩቲዩብ ላይ ትገባላችሁ። እንዴት እሰራለሁ እንዴት ነው ብላት ራሱ 30,000 ብር ይዤ በእጄ ስልክ ሁሉ ግዢልኝ፣ ስልኬ በጣም አሪፍ ነው ምንም እንትን ያለ በቃ የመስራቱ ጉጉት እያለ 30,000 ብር ከባንክ አውጥቼ እንዴት ነው ምን አይነት ስልክ ነው የሚያስፈልገኝ እንዴት ነው የምሰራው? ወላ አንቺ ቤት ተቃጥሬ ሁሉ ልስራ ስላት በቃ አለ አይደለም እኔ ለአሜት አይደለም ይቅርታ አድርጉልኝና በረጅም ጊዜ እንሄዳለን። ግን እንተባበር። እህቴም እንዳለችው እንደዚህ በቃ ታናሽነት እየተሰማን ያወቅነውን ማሳወቅ ዩቲዩብ ደግሞ ይከፍላል። አሁን እሱ አይከፍልም ምናምን የሚባለው እሱ እየተከፈለ ነው። ነው ወላሂ ዩቲዩብ በሰራችሁ ልክ ነው የሚከፍለው። በትንሹ እንኳን እንደዚህ ዝም ብላችሁ 5,000 አይደለም 500 ቪው 600 ከ1,000 ቪው በታች ያላቸው ራሱ ቢያንስ በወር 10,000 15,000 ያገኛሉ። ከዛ በላይ በመቶ ሺህ ቤት የሚቆጠርላቸው ቪያቸው አስቡ ስንት እንደሚያገኙ ማለት ነው። እና መስራት የምትፈልጉ ልጆች ክፈቱ፣ እርስ በራሳችን እንደጋገፍ፣ ሰብስክራይብ እንደራረግ። እህቴንም ሰብስክራይብ አድርጓት፣ እኔ ሼር አደርገዋለሁኝ ቤቴ ላይ፣ እሷ ቤት ላይ ነው የሚፖስተው። ገብታችሁ ሰብስክራይብ አድርጓት፣ አበረታቷት። 50 ከገባች 50 ሰብስክራይብ ከገባች ላይ መግባት ትጀምራለች። አብረንም ቪዲዮ እንሰራለን ኢንሻአላህ። እናመሰግናለን። እኔ ያው ዛሬ